ራስን ስለማጥፋት መናገር ያለብኝ ነገር አለ። እህቶቼ፣ ወንድሞቼ እባካችሁ ከቻላችሁ አዳምጡኝ። ራስን ማጥፋት ማለት በቃ በጣም እየተለመደ ያለ እየሰማነው ያለው ነገር። እኔ አብዛኞቻችን በሀሳብ ደረጃ እንኳን አንድ የሚያጋጥመን ነገር ነው ራስን ማጥፋት። በድርጊት ብዙ ሰዎችንም ከዙሪያችን አጥተናል እና እጅግ በጣም ወጣቶችን የእኛን እድሜ ኩዮች ቲኔጀሮችን እየቀጠፈ ያለ ነገር በጣም እና ራስን ማጥፋት በሜንታል ሄልዝ ምክንያት የሚከሰት ነገር ብቻ ነው። ራስን ማጥፋት መንፈሳዊ የሆነ ባትል ነው። መንፈሳዊ የሆነ ባትል መሸነፍ ነው እና እባካችሁ መናገር ያለብኝ ነገር ስላለ ሰዎች ራሳቸውን የሚያጠፉት እውነት ነው፣ አይፈረድባቸውም፣ ወደው አይደለም። ግን ከምንም በላይ ደግሞ አለማወቅ የሚባል ነገር አለ። አብዛኞቻችን ራሳችን እኮ ካጠፋችሁ ወደ ሲኦል ነው የምትሄዱት የሚባለውን ነገር እናውቃለን። ግን ሊትራሊ የምር እግዚአብሔር አለ እና ራስን ማጥፋት ማለት ወደ ሲኦል መሄድ ብቻ አይደለም። ብዙ ጊዜ ሰላም ይመስለናል። ሰላም ጭራሽ አይደለም። እውነት እዚች ምድር ላይ ኤክስፒሪየንስ እያደረጋችሁት ያላችሁት ፔን እጅግ በጣም 10 እጥፍ ከምነግራችሁ በላይ በጣም ይሻላል እዛ ካለው ፔን እና ራስን ማጥፋት ማለት ትርጉሙ ምን እንደሆነ ታውቃላችሁ? እኛ በአዲስ ኪዳን ዘመን ላይ ያለን ነፍሳችን ስጋችንም የኛ አይደለችም። በክርስቶስ ደም ተገዝተናል፣ ዋጋ ተከፍሎልናል እና ዋጋ የተከፈለን ደም የሰጠልን እንደገና የሞተልንን ክርስቶስ አንፈልግም ማለት ነው። ነፍሳችን ተገዝቷል፣ ባለቤትነቱ ለሱ ነው እና እኔ ነኝ የነፍሴ ባለቤት፣ ያንተን ደም ዋጋ አልሰጣትም። እንደገና ደግሞ እኔ መሄድ የምፈልገው ወደ ዘላለም ሞትና ከአንተ ወደ መለየት ነው ማለት ነው። ስለዚህ እባካችሁ እጅግ በጣም ላይፍ በፔን እና በስትራግል የተሞላች ነው ታውቃለህ። በጣም ይከብዳል ራሳችሁን አታጥፉ ለማለት። በየደቂቃው ጆሮአችሁ ላይ ያ እርኩስ የሆነው መንፈስ ሂዱ ራሳችሁን አጥፉ ሰላም ታገኛላችሁ በሚላችሁ ጊዜ ይህን ማድረግ ይከብዳል። ግን እባካችሁ ስቴይ ስትሮንግ ቢ አላይቭ። በቃ ሱሳይድ ኢዝ ናት ፒስ። ሱሳይድ ማለት የዘላለም እሳት ከአምላክ መለየት እንጂ እረፍት ማግኘት አይደለም። በቃ ማይንድ ሴታችን ስላልተቀየረ አብዛኞቻችን በቃ ሞት ማለት ሰላም ስለሚመስል ነው እና ሞት ሰላም አይደለም። እባካችሁ እህቶቼ፣ ወንድሞቼ በህይወት ተስፋ የቆረጣችሁ እባካችሁ ዋጋ ተከፍሎ ተገዝተናል በደሙ እና የክርስቶስን ደም መካድ ማለት ነው። ባለማወቅም ይሁን በማወቅ ትርጉሙ ይህ ማለት ነው። የተከፈለልኝን ዋጋ እኔ አልፈልገውም። እኔ የዘላለም እሳት የዘላለም ጨለማ ማለት ከፈጣሪ መለየት ነው እና ከፈጣሪ መለየት ነው የሚፈልገው ማለት ነው እና እባካችሁ በህይወት እንቆይ፣ እሱን እንለመነው፣ እሱ ነፃ ያወጣል።